ክራይስትን መቀበል ማለት ከትክክለኛ ሶርስ ጋር ኮኔክትድ ማድረግ ማለት ላይፍ የሚመራበትን ምንጭ ማግኘት ማለት ነው። ክርስቶስ ኢየሱስ በምድር ላይ 3 ዓመት ተኩል ሲመላለስ እየፈወሰ አሳ በዳቦ እያበላ ብቻ አልኖረም። he was teach ያስተምር ነበር። ያስተማረው ምንድነው? መንግስተ ሰማይ ቀርባለችና ንስሐ ግቡ። መንግስተ ሰማይ the new kingdom is arrived to earth። ወደዚህ ምድር ስለመጣ ንስሐ ግቡ ማለት አልቅሱ አይደለም። change the way you direction, change the way you thinking። ያስተሳሰብ ለውጥ አድርጉ። Heaven is my country። አጠገብ ያለውን ሰው ሀገር አለ በለው እስቲ። What the meaning of the kingdom of God? የእግዚአብሔር መንግስት ምን አይነት መንግስት ነው? ሶሻሊስት ነው? ዲሞክራሲያዊ ነው? ምንድን ነው? የእግዚአብሔር ንጉሳዊ መንግስት ነው የሚለው መጽሐፍ ቅዱስ። በነገራችን ላይ the kingdom of God ማለት የእግዚአብሔር ንጉሳዊ መንግስት ማለት ነው። አንዱ የዚህ ሚኒስትሪ የዚህ ራይ ትልቁ ዓላማ ሰዎች ሃይማኖት ሳይሆን መንግስት እንዳላቸው። መጽሐፍ ቅዱስ የሃይማኖት መጽሐፍ አይደለም። it is a constitution ህገ መንግስት ነው። ስለ ኢኮኖሚ ያወራል፣ ስለ ላይፍ ስታይላችን ያወራል። ሃሌሉያ። ዛሬ ከእግዚአብሔር መንግስት የሆነ በረከትና ብሌሲንግ በህይወት ላይ በኢየሱስ ስም ይለቀቅልሃል። አኗኗርን የሚያስነው እውቀት ነው። እውቀት ደግሞ ከምንጭ ነው የሚገኘው። ለምሳሌ ክርስቶስ እንደዚህ አለ፣ እኔ ያለ የዓለም ብርሃን ነኝ አለ። ብርሃን ነኝ ሲል ስለ ባትሪ ወይም ስለሚያበራ ነገር እያወራ አይደለም፣ ስለ አንደርስታንዲንግ እያወራ። I have the right knowledge አለ። ትክክለኛ ኢንፎርሜሽን እዚህ ዓለም ላይ ይዤ መጥቻለሁ። ያንን ራይት ኢንፎርሜሽን ሃርቫርድ ዩኒቨርሲቲ ገብታ አታገኙ። ያንን ራይት ኢንፎርሜሽን የተባበሩት መንግስታት ቢሮ ውስጥ አታገኙ። ስለ ትክክለኛ የህይወት አኗኗር፣ ስለ ሰክሰስ ትክክለኛውን ሶርስ ይዤ መጣሁት እኔ ነኝ ያለ። ስለዚህ ክራይስትን መቀበል ማለት ከትክክለኛ ሶርስ ጋር ኮኔክትድ ማድረግ ማለት ነው። ላይፍ የሚመራበትን ምንጭ ማግኘት ማለት ነው። ክርስቶስ ኢየሱስ በምድር ላይ 3 ዓመት ተኩል ሲመላለስ እየፈወሰ አሳ በዳቦ እያበላ ብቻ አልኖረም። he was teach ያስተምር ነበር። ያስተማረው ምንድነው? መንግስተ ሰማይ ቀርባለችና ንስሐ ግቡ። መንግስተ ሰማይ the new kingdom is arrived to earth። ሃሌሉያ። ወደዚህ ምድር ስለመጣ ንስሐ ግቡ ማለት አልቅሱ አይደለም። change the way you direction, change the way you thinking። ያስተሳሰብ ለውጥ አድርጉ። እኔ ብዙ ጊዜ ክፍለ ሀገር ቸርቾች አሉኝና ለምሳሌ ዶዶላ ከተማ ላይ ያለው በጣም የሚገርመኝ ወንጌል ስርጭትኛ ከተማ ስንወጣ እና ሌሎቹ ሲወጡ አንድ አይደለም። ከተማይቱ ላይ ወንጌል ሲወጡ ተፈንክተው ደም በደም ሆነው ልብሳቸው ተቀዶ ነው የሚገቡት። የኛዎቹ ግን ሲወጡ ምሳ ተጋብዘው ልብስ ተገዝቶላቸው ጠግበው ነው የሚገቡት። ምንድነው እናንተ መሰብኩት የተለየ ነገር አለ ወይ ብለው ጠየቁን ሰዎች። አዎ፣ ሌሎቹ ከሲኦል ላይ የሚጀምሩት ኑሮ ያቃጠለውን ሰውዬ ገሃነም ምናምን ካልከው ይተረትራል። ለምሳሌ እሱ ገና ሊሰግድ ገና የሆነ ነገር ሊያደርግ ህይወቱን ለማትረፍ ፕላን እያደረገ ያለም ሰውዬ ከሲኦል አስጀመርኩ። ሲኦልን ለማምለጥ እየደከመ ያለም ሰውዬ በፍርሃት መልእክት ስታገኘው ልብረባ ይተረትራል። የኛዎቹ ግን ሲሄዱ ሀገር ትፈልጋለህ፣ የተሻለ ሀገር። ምክንያቱም ኤቭሪባዲ ምን ይፈልጋል? የተሻለ ሀገር ይፈልጋል። እኔ በጣም የሚገርመኝ ኢትዮጵያ ውስጥ መካከለኛ ገቢ ያለው ሰው የአሜሪካ ሄዶ ጀማሪ ነዋሪ ለመሆን ኢንቨስት አድርጎ ይሄዳል ለቪዛ 3 ሚሊዮን ብር እዚህ ሀገር ታሪክ ይሰራል። ግን አሜሪካ ሄዶ ለመጀመር ሀ ብሎ ማለት ነው ያንን ለቪዛ ሳክሪፋይስ አድርጎ ይሄዳል። ለምን? የተሻለ ሀገር ስለሚያስፈልግ። ኤቭሪባዲ ኒድ the best country ever ይፈልጋል። ኤቭሪባዲ የተሻለ ኢኮኖሚ፣ ሰላሙ ሴኩር የሚደረግበት፣ ኢኮኖሚው ሴኩር የሚደረግበት ሀገር ይፈልጋል። ስለዚህ ያንን ሀገር ለማግኘት ዊሽ ያደርጋል፣ ዋጋ ይከፍላል። እኔ ግን በጣም የሚገርመኝ ሳንሰደድ ዋጋ ሳንከፍል ቪዛ ሳንገዛ ተራራ ላይ ሳንወጣ ተሰደን በአረብ ሳንሄድ ሊቢያ በረሃ ላይ ሳንበላ ባለንበት አድራሻ ባለንበት ቀበሌ ባለንበት ፋሚሊ ባለንበት አካባቢ ሄቨን አራይቭ መንግስተ ሰማይ መጣችና ሲቲዝንሺፕ ሰጠችን። ሃሌሉያ። ስለዚህ ደስ ይበል። አቅልለህ እንዳታየው የእግዚአብሔር መንግስት ዜጋ መሆንህን የሰማይ አምባሳደር መሆንህን እንደ ሃይማኖት አይተህ እንዳታሳንሰው። ቢኮዝ የከበረ ሀገር ዜጋ ነህ አንተ። መካርገውና አንተ የከበርክ ሰው ነህ። ታላቅ ሀገር ውስጥ ነው ያለኸው። ሄቨን ውስጥ ነው ያለኸው። ሪሲቭ ኢት ኢን ጂሰስ ኔም። ስለዚህ ያለበት ቦታ አይደለም ማተር የሚያደርገው
ያለበት ስቴት ኦፍ ማይንድ ነው። ሄቨንን እኛ ሪሲቭ ስናደርጋት ያለንበትን ሲቹዌሽን አይደለም የምትቀይረው፣ እኛ ነው የምትቀይረን። ኢንቨስት የምታደርገው እኛ ላይ ነው። ብዙዎቻችሁ የዚህ በረከት ተካፋይ ስለሆናችሁ ነው። የትላንትና ፎቶና የአሁን ፎቶ ራሱ ይለያያል። እግዚአብሔር ወደ ህይወት ከገባ ጊዜ ጀምሮ ሜንታሊ ተባርከሃል፣ ስፒሪቹዋሊ ተባርከሃል፣ ፊዚካሊ ተባርከሃል፣ በቤተሰብ መሃል ተባርከሃል፣ በከተማ መሃል ተባርከሃል። አንተ የተረገምክ አይደለህም፣ ታናሽ አይደለህም። እግዚአብሔር በትልቅ ክብር ያስቀመጠ ክቡር ደሙን ያፈሰሰብህ። ሃሌሉያ። አንድ ጊዜ ጂሰስ ሲያስተምር እንደዚህ አለ፣ አንተ ታናሽ መንጋ መንግስትን ሊሰጥ እንዴ ደስ አይልም? የድምጽ ብልጫ አላሳሰበውም። እግዚአብሔር ታናሽ ነው፣ ግን ልባቸውን ሲያይ መንግስትን ለመቀበል ዚያር ቬሪ ኢናፍ መንግስትን ሊሰጥ የማበጎ ፍቃድ ነው። the government heavenly policy ኢኮኖሚው ያለበትን ስትራክቸሩ ያለበትን አልቫሮ ዜማዲካብ እኔ ዛሬ ጌታ ምስክሬ ነው። እንደ ግለሰብ አትወጣም፣ እንደ ግለሰብ አትገባም። እንደ ገቨርንመንት ይኸውልህ እግዚአብሔር አምላክ በህይወት ኑር ብሎ እንዳዘዘው ሰው ትገባለህ፣ ትወጣለህ፣ ደጆች ይከፈታሉ፣ ብሌሲንግ ይለቀቃል። ተራ ሰው አይደለሁም በለው። ቴል ሂም ፎር ዩር ኔበር ካም ኦን ቴል ሂም እንደገና ተራ ሰው አይደለም። የካራባሽ ባዳላባራ ሆላባሳ ተካማራባሳ ባይ ዘ ዌይ ስፒኪንግ ኢን ታንግ በልሳን መጸለይ ሀገራችን ቋንቋ ስላላት ነው። ሄቨን የኛ ሀገር መንግስተ ሰማይ ላንጉዌጅ አላት። ስፒኪንግ ኢን ታንግ ታርካላ ባራባ ሻራባስ ስትል ዩ አር ሲቲዝን አሜን ነው። ነካርገውና በልሳን አብዝተህ ጸልይ በለው፣ ያስፈልጋል በለው። ሀገራችን ቋንቋ አላት። ሃሌሉያ። ሀገራችን የውጊያ ፖሊሲ አላት። መጽሐፍ ቅዱስ ሲናገር ውጊያችን ከስጋና ከደም ጋር አይደለም ማለት። ሌላ ቦታ ላይ ቃል በቃል ኢየሱስ እንደዚህ አለ፣ እኔ በእግዚአብሔር መንፈስ አጋንንትን የማውጣ ከሆነ እነሆ የእግዚአብሔር መንግስት ወደ እናንተ ደርሳለች አለ። ተሳይን በምድር ላይ ለሰዎች ፌለሪቲ የሚሰራ አንድ ሮንግ ፐርሰን እንዳለ፣ የሰዎችን ዴስቲኒ የሚያበላሽ አንድ ሮንግ ፐርሰን እዚህ ፕላኔት ላይ እንዳለ የነገረችን አሜሪካ አይደለች፣ ሲአይኤ አልነገረ፣ ራሽያ አልነገረችን፣ አሜሪካ አልነገረችን፣ ቻይና አልነገረ። ፎር ዘ ፈርስት ታይም ለሰው ልጆች ሁሉ ስጋት የሆነ ሮንግ ፐርሰን እንዳለ የነገረችን ኢንፎርሜሽን የሰጠችን የእግዚአብሔር መንግስት ናት። እኔ በእግዚአብሔር መንፈስ አጋንንትን የማወጣ ከሆነ አለ የእግዚአብሔር ኪንግደም ነሆ ወደ እናንተ ደርሷል። ከዛስ የዲያብሎስን ስራ ሊያፈርስ የማልጅ ተገለጠ። ለዚህ እኮ ነው እኛ በጓዳ አፍርሰን በአደባባይ የሚሳካልን። እንደዚህ አይነት በጠባብ አዳራሽ ውስጥ አፍርሰን በሰፊው የምንኖረው። ዛሬ በናዝሬቱ በኢየሱስ ስም አንድ መንፈሳዊ ምሪት ሰጣችኋለሁ። የእናንተን ኬዝ የያዘ የትኛው የጨለማ ፓወር ዛሬ በጌታ በኢየሱስ ስም እንመታዋለን፣ የተመታ ይሆናል። ለዚህ ነው አንደርስታንዲንግ የሚያስፈልገን። ጸሎት ማለት ሃቢቹዋል አክሽን አይደለም። ፎር ሳም ፒፕልስ ጸሎት ህግና ስራ ስለሚመስላቸው ከቃሉ በላይ ተግባሩ ያሳምማቸው። ጸሎት ኬዝ ነው። ነካ አድርገውና ኬዝ ነው በለው። ኬዝ ቢኮዝ ዩ ሃቭ ኤ ኪንግ። አንተ ንጉስ አለ። የምትኖረው በንጉሱ መንግስት ፕሪንሲፕል ውስጥ ነው። እግዚአብሔር ኪንግደም ደግሞ ቴሪቶሪያል አይደለችም። በሉቃስ 17 ቁጥር 21 ላይ where is your kingdom if you are a king አንተ ንጉስ ከሆንክ የታለች ያንተ መንግስት አሉት ኢየሱስ። ምክንያቱም ኢየሱስ ክርስቶስ እኔ ግን እንዲላችኋለሁ ያለን የሚያስተምረው because he is a king ሃሌሉያ። የት ነች ያለችው ያንተ መንግስት ሲሉት እንደዚህ አላቸው፣ የኔ መንግስት በመጠባበቅ አትመጣም፣ እነሆ በዚህ አይሏትም፣ እነሆ በእናንተ መካከል ነች። ኢትዮጵያ ውስጥ ያለው ትልቁ ሚኒስተርነቱ ሰርቪስ የሚሰጠው ኢትዮጵያ የምትባል ቴሪቶሪ ውስጥ እስካለ ድረስ ነው። ኬንያ ቢሄድ የሲንግል ፐርሰን፣ ሩዋንዳ ቢሄድ እንደዛ ነው። ዩጋንዳ ሀገር ያለው ትልቁ የመከላከያ ሚኒስተር ኢትዮጵያ ውስጥ ቢመጣ የሚሊሻ ያክል ፓወር የለው። ሂ ሳምባዲ ነው፣ የሆነ ሰውዬ ነው። በት አንተ የእግዚአብሔር ሲቲዝን ከሆንክ የመንግስቱ መገኛ ስለሆንክ wherever you go wherever you live የትም ቦታ ላይ ይሄን ኪንግደም ኦፕሬት ማድረግ ትችላለህ። ለገሃነም ራስ ምታት መሆን ትችላለህ። ለዚህ ነው በጻድቅ ራስ ላይ ብሌሲንግ አለ። ዛሬ ልባርካችሁ። ይኸውልህ የአባቶች እርግማን አይደለም ያለው አንተ ራስ ላይ፣ የዘር ማንዘር ፕሮብሌም አይደለም ያለው ያንተ ራስ ላይ፣ ያንተ ሄድ ላይ ያለው የእግዚአብሔር ብሌሲንግ ነው። በኢየሱስ ስም you are blessed። አንዳንዶቻችሁ የሚታይ የእግዚአብሔር ምሕረት እየተገለጠ የማታዩትን አጋንንት ነው የምትጨነቁት። እንደ ርቢም ይባል ይላል። እንደ ርቢንም ጋሽ ደርቤንም አላውቅም እኔ ብራዘር አይ አም ዘ ሰን ኦፍ ጋድ ከማይጠፋው ዘር የተወለድኩ የእግዚአብሔር መንግስት ዜጋ ነኝ። እንደ ኪሴ አልኖርም፣ እንደ ሄቨን እኖራለሁ። ለባርካችሁ ዛሬ ካልጠበቃችሁት ቦታ ዛሬ ጌታ ምስክሬ ነው የሆነ የብሌሲንግ ሶርስ ኮኔክት ያደርጋችኋል። እኔ ኤቭሪ ሞርኒንግ ስወጣ ሮንግ ፒፕልስ ሮንግ ቶት ያላቸው
በዴስቲኒ ውስጥ በኢየሱስ ስም የላችሁም እላለሁ። but the right peoples with the right understanding ትክክለኛ መረዳት ያላችሁ ሰዎች ወደ እኔ ኑ እላለሁ፣ እጠራለሁ። ሃሌሉያ። ሁል ጊዜ ለፌለሪቲ የሚያጋጥሙኝን እግዚአብሔር ያስወግዳል፣ ራይት ሰዎችን ደግሞ ወደ ላይፍ ያመጣል። ዛሬ ለባርካችሁ በሕያው አምላክ ፊት ይሄ ሳምንት ሳይወጣ ለእናንተ በረከት ምክንያት የሚሆኑ ትክክለኛና ሪሊ ሰዎች ወደ ህይወታችሁ ይመጣሉ። እግዚአብሔር አክሰስ ይሰጣቸዋል። እግዚአብሔር ብሌሲንግ ይለቅላቸዋል። ይሄ ጋስፕል የሞኞች አስተሳሰብ የጻፉት አይደለም፣ ፕሩፍ የተደረገ ነው። ሀገር የመሩ ሰዎች ያሉበት ነው። ሉክ ሰሎሞን የነ ሰሎሞን እኮ ኪንግደም በጣም ዌልዚ ከመሆኑ የተነሳ የሚበሉበት የሚጠጡበት እኮ ጎልድ ነው። እና አብርሃም እኮ ሀገር የፈጠሩ ናቸው። እነ ዳዊት እኮ የጦር ስትራቴጂ የነደፉ ሀገር የመሩ ናቸው። ባይብል በደካማ ሰዎች የተሞላ አይደለም፣ በድሆችና በምስኪኖች ብቻ የተሞላ አይደለም። ፖሊሲ በቀረጹ ሰዎች፣ አገር ባስተዳደሩ ሰዎች፣ ውጊያ ባሸነፉ ሰዎች። ዛሬ ጌታ አምላክ መሰከሬ ነው፣ ከትልቅ ስፍራ ጀምረ ትንሽ አትሆንም። ዛሬ እግዚአብሔር አምላክ ታናሽ ነኝ ያልክበትን ሲቹዌሽን ከህይወትክ ላይ ይመታዋል በኢየሱስ ስም። ሶርስክ የሆነ ጳጳስ ስራ አልተጀመረም። ራስ የሆነ ድግምት ስራ አልጀመርክም። አንተ የጀመርከው አብ ዙፋን ስር ነው የጀመርከው። ሁሉ የሚገዛበት ኪንግደም ስር ነው የጀመርከው። ዛሬ ጌታ አምላክ እንደዚህ ይለኛል፣ ይሄ ሳምንት፣ ይሄ ወር፣ ይሄ ዓመት ለአንዳንዶቻችሁ የብዙ ምስክርነት ብዙ ትልልቅ ድል የምታዩበት የብሌሲንግና የክብር ዓመታችሁ ይሆናል። አረ ውሰድ በጌታ በኢየሱስ ስም፣ ውሰድ በጌታ በኢየሱስ ስም። ላባራካታ ካባራባስ መንፈሳዊ ነገር ስፒሪቹዋል ብቻ አይደለም። በነገራችሁ ላይ የተገለጠው የእግዚአብሔር እውነት ፊዚካል ተችም አለ የለውም? አለው። ለምሳሌ ስለ እስራኤላውያን ስታነሳ ባህር የተከፈለው በራእይ አይደለም። ሊትራሊ ባህር ተከፍሎ ተሻግረዋል። መና የበሉት በምትሃት አይደለም። ሊትራሊ ከላይ ወርዶ ነው የበሉት። ድንጋይ ውስጥ ውሃ የፈለቀው አንዳንዱ ታሪክ ይመሰክረዋል። በነገራችን ላይ እንደዚህ አይነት በሰዎች ህይወት ውስጥ የተገለጠ ታሪክ ያለን ሰዎች ነን። ስለዚህ ይሄ እጅ አልደከመም፣ ይሄ ወንጌል አልደከመም። ዛሬም በህይወትክ ላይ ኃያል ነው። ዛሬም መባረክ ይችላል። ዛሬም መፈወስ ይችላል። በእውነት የሆነ ሰው ድንገት ማየት የሚሆን ሰው አለ። ድንገት ካሌንደሩ የሚቀየር ሰው አለ። እኔ እንደ ሰው አላስብም። እኔ ማስበው እንደ እግዚአብሔር መንግስት ነው። ኢትዮጵያ ውስጥ ያለው የአሜሪካ አምባሳደር የሚተነፍሰው የኢትዮጵያ አየር ነው። አኗኗሩ ግን አሜሪካዊ ነው። እኔ በኢትዮጵያ አየር በተነፍስም የአኗኗር ፕሪንሲፕል ሄቨን። ነገ ነገሮች ይቀየራሉ ብዬ አምናለሁ። አሁንም አምናለሁ። ዛሬ እንደዚህ ይለኛል የጌታ መንፈስ። ድንገት መንገዳቸው ቢከፈት ሰዎች አሉ። ድንገት ከአለቱ ውስጥ ውሃ የሚፈልቅላቸው ሰዎች አሉ። ሳላውቅ ነፍሴ በከበረ ሰረገላ ላይ አስቀመጠችኝ እንደሚል አንዳንዶቻችሁ የማታውቁ ሰረገላ ፕሮቫይድ ይደረግላችኋል። ልጸልይ በናዝሬቱ በጌታ በኢየሱስ ስም። ለከፍታችሁ የማይሰራ የትኛውም ለድላችሁ የማይሰራ የትኛውም ሪዝን ከናንተ ዴስቲኒ ላይ እንዲፈርስ እኔ ዛሬ ጸልያለሁ። እንዲፈርስ እኔ ዛሬ ጸልያለሁ። ጂሰስ እንደዚህ ያለ when you pray ሌሎች የሚጸልዩበት አይነት የጸሎት ታይፕ አላቸው። but if you እናንተ ግን ስትጸልዩ እንዲህ ብላችሁ ጸልዩ። ምን አለ? ይሄ እኮ የጸሎት መክፈቻና መዝጊያ አይደለም። እንዲህ የሚያክል ትልቅ የክርስቶስ ኢየሱስን አስተሳሰብ የፕሮግራም መዝጊያ መክፈቻ ሰዎች አድርገውት የወደዱትን ነገር አውርተው ጨርሰው በአባታችሁ ነው ጸሎትን ዘጋለን ሲሉ መክፈቻ ነው ብራዘር፣ መዝጊያ አይደለም። የጸሎት መክፈቻ ነው። የላይፍ መክፈቻ ነው። የሰክሰስ መክፈቻ ነው። የብሌሲንግ መክፈቻ ነው። ፕሪንሲፕል ነው። በሰማያት የምትኖር አባታችን ሆይ be sure you have a father in heaven። በግምት አንጸልይ። ሃይማኖት የማይመልስልህ ብቸኛው ነገር በመንፈሳዊ ዓለም ውስጥ ያለውን እርግጠኝነት ጳጳሱ፣ ሼኩ፣ የባውላው ካህን፣ ቡዲዝሙ ኤቭሪባዲ ስጋህን እንዴት ማድከም እንዳለብህ ሊያስተምር ይችላል። ከስጋ መድከም በኋላ ያለውን ዴስቲኒ ግን ዲፋይን አድርጎ አረጋግጦ አንተ እንዲህ ነህ ሊልህ የሚችል የለም። ጠንካራ አድርገህ ብትጠይቀው አንተ ግን ትገባለህ ብትለው ማናውቆ ነው የሚል አንዲት መስኪን የጌታ ልጅ ግን አንቺ ግን የእግዚአብሔር ልጅ ነሽ ካልካት ጸጉሯን ፍሪዝ አድርጋ የስ ትላለች። ቢኮዝ የእግዚአብሔር ኪንግደም የሚመለስልህ ልጅነት አባት እንዳለ እርግጠኛ ያደርግልሃል። ይሄ ሁሉ ህዝብ እርግጠኛ ነኝ መንፈሳዊ ዓለም ላይ መንግስት ሰማያት እገባለሁ አልገባም እያለ የሚጨነቅ አይደለም። ሁሉም በመግባቱ አረጋግጦ የጀመረ ነው። እዚህ ያረጋገጠ እርግጠኛ የሆነ ሰው ሃሌሉያ። the Bible says በፍቅር ፍርሃት የለም ይላል። በነገራችን ላይ የዘላለም ህይወት እንደማታገኙ ዘላለም መንግስት ውስጥ እንደማትገቡ ፊልም ታደርጉ ከሆነ መልሳችሁ ንስሐ መግባት አለባችሁ። because በፍቅር ፍርሃት የለም ይልና ፍጹም ፍቅር ፍርሃትን አውጥቶ ይጥላል። የአባቴ ልጅ ነኝ እርግጠኛ ስለሆንኩ ነው በአባቴ ቤት ያደግኩት። እየተገረፍኩ እየበላው እየጠጣው ዕቃ እየሰበርኩ እየተገሰጽኩ እየተመከርኩ እየከፈትኩ እየገባው ስጋት የለብኝ። ዛሬ ደስ ይበላችሁ። እግዚአብሔር አባትሽ አባት አለ በሎ ባካችሁ። you know the meaning of the father ማለት source and sustainer ማለት ነው። ምንጭና ደጋፊ ማለት ነው።
ከሱ ተገኝተሃል፣ በሱ ትደገፋለህ። ልባርካችሁ። ከዚህ በኋላ ኢኮኖሚክ፣ ቤተሰብክ፣ ፋይናንስክ፣ ጤንነትክ በአንተና በእውቀት አይደገፍም። በእግዚአብሔር ተደግፈ ክፉን ዘመን ትሻገራለህ። በእግዚአብሔር ተደግፈ በነገስታት ፊት ቆመ ትታያለህ። እስቲ በእግዚአብሔር ተደግፈ ይሻገራለሁ በሉ ባካችሁ። ያ ክፉ ዘመኖችን የምታልፈው በእግዚአብሔር ተደግፈ። እስቲ ደጋፊ እግዚአብሔር ነው በሉ ባካችሁ። አያሳፍረኛም በለው። ሃሌሉያ። እርግጠኛ ሆኗል። በሰማይ የምትኖር አባታችን ሆይ ዩር ኔም ቢ ሆሊ፣ ስምህ ምንድነው? ቅዱስ ነው። ምን ማለት ነው? ስምህን ከዳጎናት ጋር፣ ስምህን ከሌሎች ስሞል ጎድስ ጋር ከምንድነው ከጣዖታት ጋር ኮምፔር አላደርገው። ያንተ ስም የተቀደሰ ነው። ሕይወት ያለበት ስም፣ ማዳን የሚችል ስም ነው። መባረክ የሚችል ስም ነው። መፈወስ የሚችል ስም ነው። ትንሹን ትልቅ ማድረግ የሚችል ስም ነው። ተራውን ታላቅ የሚያደርግ ስም ነው። ድሃውን ባለጸጋ የሚያደርግ ስም ነው። በነገራችን ላይ እግዚአብሔር አብርሃምን ኪሱን አይደለም የቀየረው፣ ስሙን ነው የቀየረው። the first time when God met Abraham he changed his name፣ ስሙን ቀየረው። መጀመሪያ አብርሃም ነበረ። አብርሃም ሲያደርገው አንተ የሲንግሎች አባት አለ፣ የብዙዎች አባት ነህ አለ። ሀ የሚለው ቃል የእግዚአብሔር ሌላኛው መጠሪያ ስሙ ነው። ስሙን በስሙ ውስጥ ከተተበት። ከዛን ቀን ጀምሮ የአብርሃም ነገር ማግኒፋይድ ሆነ። እግዚአብሔር ያንተን ኬዝ የያዘው እንጂ እግዚአብሔር ያንተን ጉዳይ ጆይን ያድርግበት እንጂ በትግል፣ በዲግሪ፣ በእውቀት፣ በቅልጥፍና፣ በኮኔክሽን አቺቭ ያላረከው ነገር በእግዚአብሔር በመያዝ እመነኝ፣ በሕይወት ዘመን ሁሉ ካመጣው ድል በላይ በእግዚአብሔር የተያዘው ነገር ድል ያመጣል። እኔ ባይብል ላይ በጣም የሚገርመኝ አንድ ቃል አለ። እግዚአብሔር አምላክ ያዕቆብ እንደዚህ ያለው፣ አንተ ትል ያዕቆብ። ትል ማለት በአማርኛ እባብ ማለት ነው አይባልም። ነገሩ ትል ነው በለው እስቲ። መጽሐፍ ቅዱስ ሊል የፈለገው ትልም ቢሆን ተለቅ ያለ ነው ብለ ይኸውልህ፣ ትል ማለት በስጋ የተሸፈነ አነስተኛ ተሳቢ ፍጥረት ማለት ነው። ማንም ሄዶ በእግሩ ምን ሊያደርገው ይችላል? ሊጨፈልቀውና ከህይወት ውጪ ሊያደርገው ይችላል። አንተ እንደዛ ናል። ትል ነህ። አቅም አለኝ ትላለህ፣ ትምህርት አለኝ ትላለህ፣ ቤተሰብ አለኝ ትላለህ፣ ፌመስ ነኝ ትላለህ፣ አዋቂ ነኝ ትላለህ፣ ሂውጅ ነኝ ትላለህ። ግን በማንም ፊት አንተ ምንድነህ? ትል ነህ ይለውና እንደዚህ ይላል፣ በአንተ ግን ተራሮችን አስኬዳለሁ። ትል ብቻውን በአንድ እግር ማኔጅ የሚደረግ አነስተኛ ፍጥረት ነው። ትል ግን ከኋላው እጅ ከያዘው ተራራ የሚገፋ ታላቅ ብረት ነው። ዛሬ ጌታ አምላክ እንደዚህ ይለኛል፣ አቅም የለኝም ባልክበት ጉዳይ፣ ትምህርት የለኝም ባልክበት ጉዳይ፣ ሰው የለኝም ባልክበት ጉዳይ፣ ይሄ ጉዳይ ክፍተቴ ነው፣ ይሄ ጉዳይ ጉለቴ ነው ብለህ ባመንኩበት ጉዳይ እግዚአብሔር እጁን ይልካል። ያ ደካማ ነኝ ያልክበትን ጉዳይ እግዚአብሔር ይይዘዋል። እመነኝ፣ ብዙ ነገሮች መቀየር ትችላለህ። ለብዙዎቻችሁ ዛሬ የሚመጣላችሁ መለኮታዊዎች አለ። ሄቨንሊ ወርልድ ላይ ስትራክቸርድ የሆነ በጣም ዌል ፕሪንሲፕልድ የሆነ ጋቨርንመንት አለ ማለት ነው። ካርቫላ ካዳካ የሚታየው ከማይታየው እንደመጣ በእምነት እንረዳለን። ስፒሪቹዋል ነገር የሆነ ድንብዝብዝ ያለ እንዲሆንባችሁ አያስፈልግም። ፒውር ኢሜጅ ሊኖራችሁ ይገባል። when you think about spiritual world እርግጠኛ የሆነ የስጨፍኑ እንደምታዩት የሆነች ብራብሩ ምናምን አይደለም ቲንኪንጋችሁ ውስጥ መምጣት ያለበት። ፈንዳሜንታል የሆነ አንደርስታንዲንግ ማይንዳችሁ ውስጥ መቀመጥ አለበት። because invisible world is very real than uninvisible ማለት የማይታየው ዓለም ከሚታየው በላይ ሪል። እኔ በጣም መጽሐፍ ቅዱስን ሳጠና በደንብ ነው የምከታተለውና ሁልጊዜ በመጽሐፍ ቅዱስ ውስጥ የምናውቃቸውን አስገራሚ ታሪኮች ሳይንስ ያረጋገጣቸው ፕሩፍ የተደረጉ ታሪኮች አሉ። ለምሳሌ ዛሬ ቀኑ ምንድነው? ሐሙስ ነው አይደል? እርግጠኞች ናችሁ? አሪሹር ሐሙስ ስለመሆኑ ምንድነው ማረጋገጫ? ሪል አይደለም ብራዘር። ምክንያቱም እነ ኢያሱ እየተዋጉ በነበረ ጊዜ ውጊያው ሲያልቅ ቀኑ አለቀ አይደል? ከዛስ ውጊያው መቀጠል ስላለበት ቀኑን ማቆም ነው የቀለላቸው ውጊያውን ከማቆም። ስፒሪቹዋል ዓለም ላይ ሪል ሆነ ስትገባ ይኸውልህ ተፈጥሮን ማዘዝ ነው የሚቀለው ባይዘው ችግርን ከማዘዝ። ዛሬ ጌታ አምላክ ምስክሬ ነው። ተፈጥሮ ህጉን የሚቀይርላችሁ ሰዎች አላችሁ። ግዴለም ይኸውልህ ናቹራል ሎ ኮማንድ የምታደርጉ ሰዎች አላችሁ። ፀሐይን አቆማት ይላል ውጊያው ከሚቆም አንዳንድ ስፒሪቹዋል ዴፕስ፣ አንዳንድ መለኮታዊ ዓለም ላይ ያላችሁ አንደርስታንዲንግ፣ አንዳንድ መንፈሳዊ ዓለምን የምትረዱበት የጠለቀ እውቀት ኬዙን ከማቆም ኔቸርን ማቆም እንዲቀላችሁ ያደርጋል። ውሃ ውስጥ የገባ መጥረቢያ ዋይንቶ ከማውጣት በእንጨት ማውጣት ይቀላል እንደማለት ነው። ኤልሳ እንዳደረገው ትዝ ይላችኋል አይደል? የግራቪቲ ሎ አለ። ማንኛውም ሰብስታንስ ብረት ነክ ነገር ውሃ ላይ ሲገባ ህጉ እንዲሰምጥ ነው የሚያደርገው። መፍትሄውስ ዳይቭ ገብተ ማውጣት ነው ወይ ትልቅ ብረት ተጠቅመ መፈለግ ነው። ግን በጣም ኢዚ ወዩ በእንጨት መሳብ ነው። ሁልጊዜ ስፒሪቹዋል ወርልድ ኢንቪዚብል የሆነው ዓለም የሚታየው ዓለም ላይ ኢንተርፌር ማድረግ ሲጀምር የተለመዱ የህይወት ስርዓቶች ይረበሻሉ። ዛሬ ጌታ እንደዚህ ይለኛል፣ ስለ እናንተ ተፈጥሯዊ የሆኑ ጉዳዮች እስኪረበሹ ድረስ እግዚአብሔር አምላክ በመንገዳችሁ ላይ በኃይሉና በክብሩ በኢየሱስ ስም ይገለጣል።
ከሚታየው ከማይታየው እንደመጣ በእምነት እንረዳለን ይላል። አየህ፣ ይሄ ቪዚብል የሆነው ወርልድ የመጣው ኢንቪዚብል ከሆነው ነው። ስለዚህ ጌታ እንደዚህ ይለኛል፣ ስለ ኢኮኖሚ፣ ስለ ፋይናንስ፣ ስለ አየሩ፣ ስለሆነ ነገር እርግጠኛ የሆናችሁበት ኬስ ልክ ሰማይ ጉዳያችሁን መንካት ሲጀምር ይሄ እኮ ሞቷል የተባለው ነገር ወደ ህይወት ይቀየራል። ለምሳሌ በምንም ታምር ውሃ ላይ ወክ ማድረግ አይቻልም አይደል? በቃ የውሃ ህግ ምንድነው? ማንኛውም ነገር እላዩ ላይ ከቆመ እንዲሰምጥ የሚያደርግ ተፈጥሯዊ ህግ ግዴታው ነው። ግን when walk Peter on water ማለት ነው፣ ሲራመድበት ውሃው ሴራሚክ ሆኖ አይደለም። ያው ውሃ ግን ጴጥሮስን ማራመድ ይችላል። እኔ ዛሬ በሚራክል ቲንኪንግ በመርህ ነገሮችን አስበው ወደ ነገራቸው የሚቀርቡ ሰዎች ይታዩ። በእውነት ልባርካችሁ፣ ንግድ ውስጥ ኢኮኖሚ ውስጥ ሰው እኮ የተበጠሰ አሸዋና የሆነ ድግምት ይዞ ታሪክ ለመቀየር ይገባሉ። የሆነን ዓለም ትረስት አድርጎ ማለት ነው። ዛሬ ጌታ አምላክ እንዲለኛል፣ ይሄንን ወርድ ይዘህ ትገባለህ፣ የትኛውም በሮች ለአንተ መከፈት ይጀምራሉ። ሲድራቅ ሚሳቅ አብዲናጎን ወደ እሳት ሲጣሉ እሳቱ ነው የጠፋው እንዴ? እሳቱ አልጠፋም። የነሱ የመቃጠል ኢነርጂን የተቀየሩ ከእሳቱ አቅም በላይ ሆኑ። እሳቱ ማቃጠል ከሚችልበት አቅም በላይ ከሆኑ እሳቱ ውሃ ይሆናል ማለት ነው። ሳምታይምስ እግዚአብሔር ፕሮብሌማችሁን ከመቀየር እናንተ መቀየር ይቀለው። ለእግዚአብሔር የምትቀለው አንተ ነህ። ስለዚህ ዛሬ እንደዚህ ይሆንላችኋል። ይሄ ምድር ኬት ነው የመጣው? ኬት ነው የመጣችሁ? ምንድነው አምላክ ብሎ እስኪጠይቃችሁ ድረስ የሚመሰከር ቴስቲሞኒ የሚደረግ ሌጋሲ የሚሆን ሌላው ህብረተሰብ ከናንተ በኋላ ሲመጣ የኔም አባት፣ የኔም ወንድም፣ የኔም እህት፣ የኔም ፋሚሊ ይሄንን ከተማ ሲኖሩበት ይሄንን ንግድ ሲነግዱት እንዲህ ያረጉት ነበር እስኪባል ድረስ ታሪክ አስቀምጣችሁ የምትሄዱ ሰዎች አላችሁ።